ልቀቀው አታውሪ ኦመር ወይኔ ኧረ ተው አታውሪ ኦመር አታውሪ እኔ እንደፈለክ አድርገኝ እሱን ልቀቀው አረው ሰምኛለሽ ከዚህ በኋላ በህይወት የምትፈልጊ ከሆነ አጠገቡ እንዳደርሽ ያለበለዚያ ነፍሱን ሰባተኛ ሰማይ ነው መልክልሽ ደግሜ ልንገርሽ ከሱ ማርቂ ከሆነ ነፍሱ ሰባተኛ ሰማይ ነው መልክልሽ ኦመር ኧረ ሰው የለም ኦመር ኧረ ሰው የለም ኦመር ኧረ ሰው የለም ኧረ እርዱኝ ውጪ ጠብቅኝ ውጪ አረ ዶክተር እሱን ትቼ እንዴት እወጣለሁ መመልከቱን ያልካኩን ባገኘኋት ፈጣሪው እንዴት ነው የሚሆነው ወድሻለሁ ለዘላለም የት ነው ባሌ አለው أنت السماء بدت لنا وسط سماء بالبعد ينا እሺ እኔ አንዴ ነኝ አሁን ዳና ነው ነኝ ዶክተር ተሻለው እንዴ ነቃ አልነቃም ቢያንስ አንድ ሁለት ሰዓት ሊወስድ ይችላል ግን አንቺ ምን ማድረግ አለብሽ እሱን ከጎንነሽ ግን አንዳንዴ እንደዚህ ሰው ሲጎዳ በውስጥ ማፍሰስ ስለሚችል ደግሞ ሲቲ ስካን ስነካ ሲቲ ስካን ስትሬት ይገባል እስከዛ ግን አንቺ አንድ ጊዜ እዛ መሆን አለብሽ አሁን ዳና ነው ሁሉም መድኃኒት ወስደዋል እስኪ ነቃ ብቻ መጠበቅ አለብሽ እባክሽ እኔ ተራሪ ፕሊዝ አንቺ በቃ ውጭ መጠበቅ አለብሽ በጣም ፈርቻለሁ አይዞሽ ምንም አይሆንም በጣም ተጎድቷል እኮ ምንም አይሆንም አይዞሽ እኔ ወድ ምንም አይሆንም
ምን ይመስልሻል? ማለት ይድናል አይደል? አዎ በሚገባ እባክሽ ተነሽ። አንቺ ወደ ውጭ መውጣት አለብሽ፣ ምክንያቱም አንቺ አታስፈልጊ። አልሄድም ዶክተር፣ እሱ ጋር ቆያለሁ። አይ አንቺ ግድ ውጭ መውጣት አለብሽ፣ ለእሱ ለህመሙ ጥሩ አይደለም። አይዞሽ የኔ እህት፣ ምንም አይሆንም። እሺ ዶክተር፣ አመሰግናለሁ። ወይኔ ምንድን ነው የሚሻለኝ? ኦመር ተነሳ እንዴ? ኦመር ተነሳ። ኦመር ከጎኔ ነኝ እንጂ ዶክተር። ዛሬማ ያላችሁበትን ሁኔታ አይቼ እልሃለሁ። ቆይ እንዴ ዶክተር ነቅቷል እኮ። ቆይ አንዴ መድኃኒት ይዤ እመጣለሁ። ምን ሆኖ ነው? ዶክተር እየመጣ ነው። እሺ እሺ፣ አይዞህ ጎባት ትድናለህ። እሺ ወይኔ ሲያስጠላ በእናትህ። ዶክተር ተነስተዋል። አሁን እኮ ተነስተዋል። በቃ ዶክተር ጠርቼ መጣሁ። እሺ ዶክተር አመሰግናለሁ። ምንም አይደለም። ያማል ትንሽ ብቻ ያመኛል። እዚህ ዶክተር እዚህ ነው የሚያሙ። ውጤቴ ሁሉ ዳና ነው። ዋችን እንፈጣለንና እንቀይራለንና ትሄዳለህ። እሺ ዶክተርዬ። ያዞራል? አይ ትንሽ ያዞረኛል። ከዛ ውጭ ምንም አለም። ብዙ ደም ስለፈሰሰ ለዛ ነው። እሺ ዶክተር። በደንብ መብላት አለብህ፣ በተለይ ፈሳሽ ነገር። እናም ደግሞ አታክልት ነገር። እሺ እሺ።
አሁን አሪፍ ላይ ነው ያለሁ። ለ3 ቀን እረፍት አድርግ። ባንዴጁን ደግሞ ውሃ እንዳይነካው፣ እንቅስቃሴ ቤት ውስጥና ውጪ እንዲያደርግ፣ ቤት ስትመለስ ፈሳሾችን በደንብ እንድትጠቀም፣ ጁስም ይሁን የመሳሰሉትን ፈሳሾች ተጠቀም እና እንቅስቃሴውን በልክ ያደርግና ቤት ውስጥ እረፍት እንዲያደርግ። እሺ፣ እናመሰግናለን ዶክተር። አሁን ወደ ቤት መሄድ እንችላለን አይደል? አሁን ወደ ቤት መሄድ ትችላለሽ። እሺ ዶክተር። ክፍያ ከፈልሽ? አዎ። በጣም እናመሰግናለን። እናመሰግናለን። እኔ ጋር እንሄዳለን። እሺ እሺ። ቀስ በል እሺ። ኦመር አንተ እንቅልፋም እስካሁን አልተነሳም እንዴ? ዱንያ ምንድን ነው? አይ ምንም ፍሩት ነገር አምጥቼልክ ነው። ለምንድን ነው አንቺ እንደዚህ የምትቸገረው? ኧረ አልተቸገርኩም። አስቸገርኩሻ? ኧረ እንደዚህ አይባልም። እሺ ደግሞ ይከፋኛል። የምር ታውቂያለሽ። ብቻ እሺ ይሁን። በጣም ነው ደስ ያለኝ። እሺ እዛ ጋር ቁጭ ብለን እንብላ። ማለት ወንበር ስለሌለኝ ነው። አንቺ ምንድን ነው ሴት ላጤንሽ እንዴ? እሺ ለጊዜ ቤተሰቦቼ ጋር አይደለሁም። እሺ ቀስ በል። ዱንያ መሄድ እኮ እችላለሁ። በራሴ እኮ መሄድ እችላለሁ። ተደገፍ እስኪ። እኔ እኮ ራሴ መብላት እችላለሁ። እንካ ችግር የለም። እየተሻለክ ነው? አሁንማ ተሽሎኛል። አንቺ ያለሽ እኔ እንጃ መቼም ከዚህ በኋላ የሚያመኝ አይመስለኝም። ራስሽ አትበይም እንዴ? ችግር የለም። ለምን? እኔ ጠዋትም ቁርስ ስለበላው አልራበኝም። ተደብቀሽ ነው ብቻሽን የበላሽው? አረ ግን ተይ ብዬ። አይ ቁርስ ምናምን ስለበላው ይቅርብኝ። ትንሽ ቆይቼ እበላለሁ። እሺ በቃ ይሁንልሽ። አንቺ እንደፈለግሽም ካልበላሽም። እኔ ግን ትንሽ ረፍት አድርግና ወደ ቤት መሄድ አለብኝ። ጓደኛም እንዳይጨናነቅ። ምን ማለት ነው? እኔ ጋር ትቆያለህ እንጂ። አይ እንደዚህም አይሆንም። ማለት ትንሽ ብቻ ማለት ትንሽ ረፍት አድርግ። ኦኬ እሺ በቃ ከማማ ከቡን ቤት እንሂድ ወይ? በቃ ተነስና ወደ ውጭ እንውጣ። አሪፍ ነው እንዴ? አዎ እሺ መሄድ እኮ እችላለሁ። አንቺ ምን ሆነሽ ነው? ቀስ በል ተራመድ። ምን አይነት ቀውስ ነሽ አንቺ? ዋው በረንዳቸው በጣም ነው የሚያምረው። ማለት ሰፈራቸውን ጨምር ያምራል። ዋው በጣም የሚያምር በረንዳ። ወደድከው እንዴ? ቦታው በጣም የሚያምር ነው። ሰፈራቸውን በጣም ያምራል። የምር በረንዳችሁ ደግሞ ወላየ። እናመሰግናለን። እኔ የምልሽ ብቻሽን ነው እንደዚህ የምትኖረው? አዎ ብቻዬን ነው የምኖረው። እኔን አታስጠግኝም? ኧረ እንዴ አግኝቼ ነው። አንቺ ግን ቀውስ ነገር እኮ ነሽ።
ፀሐዩ ተመቸክ? አዎ በጣም ተመችቶኛል። በጣም ቤቱ እየበረደ ነበር እና የሆነ ነገር ላውጣና እዚህ እንቀመጥ ደስ ይለኛል። እውነት አብረን እናውጣ። ታችልም እኔ ያውጣለሁ። አይ እችላለሁ። እሺ በዚህ እንግባ። በዚህ እንግባ። ፀሐዩ በጣም ይከብዳል። እኔ ግን ከአንቺ ጋር ሆኜ ደስ ያለኝ ነው። ታውቂያለሽ ግን እኔ እዚህ ዓለም ላይ በጣም ጥሩ ሰው ያገኘሁት አንቺና አንቺን ብቻ ነው። አንተ ተከብድ ደግሞ ለዚህ ዱንያ አስበሽዋል? ግን ማለት በጣም ደስ ያለኝ እኮ ነው። እንደውም ሙሉ እየዳንኩኝ የመሰለኝ ነው። ቆይ እንዴት ነው እንደዚህ ነጸበ ልኖርሽ የቻለው? እንዴት ማለት እኔ አሁን እኮ ተሽሎኛል። በቃ መውጣት አለብን። እሺ እየሰማሽኝ ነው አይደል? ማለት መሄድ አለብኝ። አሰም ተው እንዳያምክ። ለምንድን ነው የሚያመኝ? ለምን አያመኝም? ወይኔ ሸወርኩሽ። በኢየሱስ የተመታክሽ አትረባም። እሺ አትረባም። ትሰምኛለሽ? አንቺ አስቀያሚ ነሽ። እንዲህ ዱንያ 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 እና ማነው ፍራንክ ላንተ ብቻ ያደረገው? እንታረቁ በቃ። አይ እዚህ ካልሳምሽኝ አልቀበልም። ሳሚ አልሳምሽኝም። እዚህም ጨምርልኝ። እዚህም ሳሚ አልሳምሽኝም። እንዴ አረ አይሆንም። እሺ ተይ በቃ የሆነ ነገር እንጫወታ። የምትሸነፊ ከሆነ በቃ የሆነ ነገር እንጫወት። ቆይ ምንድነው እሱ? ዝም ብለህ እጅህን ስጠኝ። እስቲ ትንሽ ልደገፍ። እንካ መደገፊያው። አዎ አንቺ ነው በቃ ህፃን ጻላ አድርግሽ ነው። እንዴት ነው ጨዋታው? እንዲ ሳትጫወት ነው እንዲያደከው? ህፃን ልታረግኝ ነው እንዴ? እኔ የምልሽ ምን ማድረግ እየሞከርሽ ነው? አንቺን ፈታ ለማድረግ። ለምንድን ነው የምታደርገኝ? ባክ እንደዚህ። አይ ስለምትወጂኝ ነው። እሱማ የታወቀ ነው። ለምን አንወጣም? ቆይ አንዴ እሺ መጣሁ። እሺ ቶሎ በይ። ምንድን ነው? ልብስ ነው። የምር አልቀበልም። ወዴ ነው የምትቀበለው? ሴት ነው ያመጣሽው? የወንድሜ ነው ባክ። ወንድምሽ እዚህ ነው እንደምኖረው? አይ ከዚህ በፊት እኔ ጋር ነበር፣ ጥሎ ሄዶ ነው። እሺ በቃ ካልሽ ምን ይደረጋል? ጫማውም ጭምር? ችግር የለም ከሆነ ልክ። እሺ ደስ ይለኛል። ኡፍ ፋፋ ልታረግኝ ነው በቃ። አሁን ወይኔ ሆስፒታሉ ሳላስቀረ ወጣ። ለነገሩ ችግር የለውም ማግኘት አይቀር አገኘዋለሁ። ከዚህ በኋላ በቀጣይ በቃ የመጨረሻው ነው የሚል ገለዋለሁ። በህይወትም አይቆይም።
ዛሬማ የመጨረሻ ነው የሚሆነው። እንዴ ጭራሽ በሰፈሬ ዛሬማ መቃብር ነው የምቆፍርልህ። አንተ ውሻ ምን ትሰራለህ እዚህ? ኦመር ተረጋጋ። እንኳን ደስ አለ ተሽሎ ወጣ ያሉ። ኧረ እዚህ አጭር ጊዜ ውስጥ ይሻላል ብዬ አልጠበኩም ነበር። አመሰግናለሁ። ደግሞ ለአምላክ ምን ይሳነዋል? ተመስገን ነው። ለኔ ነው ደህና አድርጌ ቀጠቀጥኳ። እንዴ ለምንድን ነው የማትተወን? ተረጋጊ ዱንያ። አንተም እሷም ዛሬ ያልቅላችኋል። አልፋታችሁ። ወይኔ የምሬን ነው። አረ በጣም ፈራሁኝ። የምር ግን ይቅርታ ወንድሜ፣ ከሰው ጋር ለመጣላት ሙድ አይደለም ዛሬ። እሺ በልስ። ምንም በቃ ምንም ሙድ የለም። የምሬን ነው። አረ እኔማ ሙዴ ነው። አረ ልሂድ። ቁም ወደዛ። ወዴት ነው የምትሄደው? ኦመር ተው እባክህ ወንድሜ፣ ጥሩ ሙድ ላይ አይደለሁም። እባክህ ወንድሜ፣ ከሰው ጋር የመጣላት ምንም ሙድ የለኝም። እባክህ እየነገርኩህ ነው። ፕሊስ ባንጣላ ጥሩ ነው። ፕሊስ። አንተንም እሷንም ነው የምጨርሳችሁ። በተለይ ደግሞ እሷን። ቆይ ለምንድን ነው የማትረጋጉት? ወንድ ከሆንክ እሷ ላይ እጅህን አንሳና ማንነት እሱን አሳያለሁ። ሂድ ወደዛ። ኦመር ተው፣ ኦመር ተው። ኦመር ኦመር ለምንድን ነው የማታው? ተረጋጊ ዱንያ። ኦመር ዱንያ እንዳትጠጊ ወደዚህ። ወይኔ ኦመር ተጎዳ እንደ ኦመር ደህና ነህ? ዱንያ ወደዛ ትጠጊ እያልኩሽ እኮ